እሺ ነይ 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 እኔ ጋር አለውኝ። ምንድን ነው የሚያስጨንቅሽ? እሺ ካልነገርሽን እኛ እንዴት እናውቃለን ችግርሽን? ረዋን ችግርሽን ካልነገርሽን አንቺ እንዴት እናውቃለን እኛ? እንዴ ሰው አመልዋን ነው የሚልሽ እኮ ሁሌ ጊዜ ዝም ብለሽ የምትነፋረቂ ከሆነ አመልዋን ነው። ችግር ካለ ንገሪን እንፍታው። ፈታ ነው ከዚህ በፊት አይደል? ችግር ነበር፣ የገንዘብ ችግር ነበር። 5 ቀን ሙሉ ላይፍ ላይ ቁጭ ብዬ 55,000 ድርሃም ሰብስቤ ሰጠውሽ። ፈታሽ ችግርሽን፣ አገባሽ፣ አረገዝሽ፣ ደስተኛ ሆነሽ ተመስገን አልሐምዱሊላ ብለን ሁላችንም በአንቺ ሳቅና ደስታ ተደስተን እየኖርን አልሐምዱሊላ ብለን አሁን ደግሞ ተመልሰሽ ትነፋረቂያለሽ። ችግርሽን ተናገሪ እንፍታው ከህዝቡ ጋር። ችግር ይሄ ነው በይ። በቃ እሺ አትነፋረቂያ። እንደዛ ከሆነ አንደኛ እያለቀሽ ቪዲዮ ከሰራሽ በኋላ ህዝቡ ካወቀ በኋላ አይ ህዝቡ በህዝብ የሚፈታ ነገር አይደለም ካልሽ፣ በውስጥ ከሆነ ከመጀመሪያው ቪዲዮ ሳትሰሪ ህዝቡን ሳታስጨንቂ ህዝብ መጥቶ ኮመንት ላይ እኔን ሳያስጨንቅ በውስጥ ነግረሽኝ አንፈታውም ነበር? ተንበርክከሽ እያለቀሽ ቪዲዮ ሰራሽ። ከዛ ህዝቡ ተጨነቀ፣ ተሸበረ። ባልሽ ደግሞ እየዞረ በየቦታው ረዋን እጇን ቆረጠች ብሎ ያወራል። እኔ በዚህ እርግዝና ላይ በድንጋጤ ኮመንት ላይ መጥተው ረዋን እጇን ቆረጠች ሲሉኝ እኔ ደነገጥኩ፣ በጣም ደነገጥኩ። ተይ እንጂ ቆፍጠን በይ። ምን ጉድ ነው አሁን? ይኸውልሽ ችግሩን መናገር የምትፈልጊ ከሆነ ላይቬን ስዘጋ እሺ። አዎ እሺ፣ ተዘጋ ፋይሉ። ከዛስ በቃ አልተገኘም። እሺ ምን ይደረግ? ህይወትሽን እየኖርሽ ነው። ጤነኛ ነሽ፣ አግብተሻል፣ አርግዘሻል፣ ሱቅሽ እየሰራ ነው። ምንድን ነው ችግርሽ? እኮ ፋይል መዘጋቱ ምንድን ነው ችግሩ? ይዘጋ በቃ፣ የራሱ ጉዳይ። ገንዘብሽ ነው፣ ህዝብ ተክቶልሻል። ሌባ የበላሽን ብር ህዝብ ዘግቷል፣ ህዝብ ተክቷል። ምንድን ነው ችግርሽ አንቺ? አሁን ላይ ችግርሽ ምንድን ነው? ታመሻል? መታከም ያተሻል ወይ? ምንድን ነው ችግሬ? ይሄ ነው በይኝ አንቺ ብቻ ሀቢባ። እኔ ችግሬ እዳ አለብሽ፣ ባንክ እዳ የሚያስጨንቅሽ ምንድን ነው የምትፈልጊው? እሺ እኮ አገር ቤት መሄድ ነው የምትፈልጊው እኮ። ቆይ አዎ እኮ ገባኝ። ስለ ባሉ አገር ቤት መሄድ ነው የምትፈልጊው? አዎ ወይም አይ አገር ቤት መሄድ ነው የምትፈልጊው? በቃ አገር ቤት መሄድ የምትፈልጊ ከሆነ ክሱ እንዲነሳ ማናገር ያለብን ጠበቃ ነው። ጠበቃ እናናግራለን። በማልቀስ እኮ አይደለም የሚፈታው። በማልቀስ እኮ ምንም ነገር አይፈታ። እንደ ህፃን ልጅ ሁሌ እያለቀሽ ህዝቡ የአንቺ ነገር እንዲመራውና አመሏ ነው እንዲልሽ ለምን ታደርጊያለሽ? ረዋን ለምን? ከዚህ በኋላ እኮ ነገም ተነስተሽ ስታለቅሽ እኮ ህዝቡ በቃ አመሏ ነው ብሎ ማንም ምን ሆነሽ ነው ብሎ አይጠይቅሽም እኮ ከዚህ በኋላ። ሁሌ ላይ ይቅርታ ምትኝ። ቆፍጠን በይ። እኔ አልፈልግም። በቃ እኔ ጠንካራ እንድትሆኝ ነው የምፈልገው። እንዴ ባልሽም ወጥቶ ሲሰቅጥ ወጥተሽ ሚዲያ ላይ ታለቅሻለሽ። የሆነ ነገርም ስትሆኝ እንትን እንዴ እኔ አሁን እጇን ቆረጠች ሲሉኝ እንዴት እንደደነገጥኩ። አሁን ይሄ ወሬ ኬት ነው የመጣው? ኬት አምቶ ነው ኡስማን እንደዚህ አይነት ወሬ የሚያወራው? በቃ እሺ አሁን የለም ይሄድ፣ የፈለገበት ይሄድ። ዞር ዞር ወንድ ነው። ዞሮ ዞሮ ሲመጣ ይገባል። አይኖርስ ከራበሽ ፍሪጅ ከፍተሽ ምግብ አሙቀሽ ቢባል ምን ያመት ኖር አልኖረ ምን ያደርጋል? በቃ ይሄድ። ከፈለገ ዞሮ ማድሮም ይምጣ። አንቺ ኢንጆይ ዩር ሰልፍ። ፊልሚ፣ ምግቢ፣ ጠጪ፣ ተደሰቺ በራስሽ። ይታሰር ወንድ ልጅ ነው። ጨው ነው አይሟሟም። እስር ቤት ታስሮ ስለወጣ ቢታሰርስ ምን ይሆናል? ይታሰር ወንድ ልጅ አይደል እንዴ? ቢታሰርስ ጨው ነው ይሟሟል? በቃ ራስሽ ላይ ፎከስ አድርጊ። ባል ሄደ መጣ ብለሽ እንዳትጨነቂ። ከዚህ በኋላ ሲፈልግ ይሄድ። ዞሮ ዞሮ ሲመለስ ይመለሳል ወደ ቤቱ። ካልተመለስም አልተመለስም ነው አለቀ። እንደገና ደግሞ ከዚህ በፊት ታስሮ ስለሚያውቅ ይታሰራል ብዬ ይታሰር። ወንድ ልጅ ነው። እስር ቤት ለወንድ ልጅ ነው አለቀ። በቃ በዚህ ጉዳይ ደግሞ ይኸውልሽ ማድረግ ያለብንን ሁሉ እናደርጋለን። አንቺ አገር ቤት መሄድ ከሆነ የምትፈልጊው ጠበቃ እናናግራለን። ባኑ እንዲነሳ አለቀ። ባኔ እንዲነሳ ጥሩ ጠበቃ ፈልጉልኝ ማለት ይሻላል ወይስ መነፋረቅ ይሻላል? የቱ ይሻላል? የቱ ነው መፍትሄ የሚያመጣው? ንገሪኝ።
በውስጥ ማንንም አትለምኝ። አንድ ቪዲዮ ሰርተሽ ሳታለቅሽ ለህዝቡ እስኪ ጥሩ ጠበቃ የምታውቁ ሰጀስት አድርጉኝ። ትራቭል ባን አለብኝ። አገር ቤት መሄድ እፈልጋለሁ። ሀገር ሄጄ መውለድ እፈልጋለሁ። ሀገርሽ ሄደሽ መውለድ የምትፈልጊ ከሆነ ስለዚህ ሀገር ቤት ሄጄ እንድወልድ ጥሩ ጠበቃ ኢማራት ላይ የምታውቁት ካለ እስኪ አገናኙት። ያለሽ ህዝቡ ያገናኝሻል። አለቀ። እሺ አለቀ። እንፈልጋለን። ከነገ ጀምሮ ጥሩ ጠበቃ እንፈልጋለን። በጠበቃ ነው እኮ የሚፈታው ጉዳዩ። ሌላ ምንም እኮ በለቅሶ እኮ የሚፈታ ነገር የለም። እስካሁን እኮ እያለቀሽ ነው የምታወኝ እኮ ረዋን። ምን አለሽ? እንሻላ። አዎ ቅድም ከኔ ደውሎልኝ ነበር፣ አውርተናል። አዎ ታሜ ለኔም ብሎኛል። ምንም ችግር የለውም። ታሜም ያግዝሻል። ሌላም ጠበቃ እንፈልጋለን። ታሜም ጠበቃ ይፈልግሻል። ሁላችን እንፈልግ። እንዲህ የምትነፋረቂ ከሆነ ግን ማንም ምንም አያግዝሽም። እሺ ሁሉም አመሏ ነው ብሎ ነው የሚተውሽ። እሺ ረዋን በእናትሽ ተይ በቃ ማልቀስ። እሺ ይህ ለመጨረሻ ሁሌ ለመጨረሻ ጊዜ ነው የምልሽ። ግን ያው ዘውረሻው ነው። አሁንም ከሳምንት በኋላ ስታለቅሽ አገኝሻለሁ። አልሐምዱሊላ በይ። ስንት ሆስፒታል ይተኛል፣ ስንት ሆስፒታል ይተኛል። አንቺ እየሰራሽ እየበላሽ እየጠጣሽ ባላግብተሽ አርግተሽ ደስተኛ ሆነሽ እየኖርሽ አይደል እንዴ? ያለ በእናትሽ የፈጣሪን አይን በእንጨት አትውጊ። ታይ ግን ታይ በቃ አሁን አንድና አንድ ችግርሽ ሀገር ቤት መግባት ማለት። እስቲ እሱን ደግሞ ስናሳካለሽ ምን ፈልገሽ በምን ሀሳበሽ እንደምታለቅሽ ደግሞ እናያለን። አሁን የመጨረሻው ህልምሽ ሀገር ቤት መሄድ ነው። ትራቭል ባልሽ እንዲነሳ ነው አይደል? ለእሱ ማድረግ ያለብንን ሁሉ እናደርጋለን። ተስማማን? አለቀ። አሁን ተነስተሽ ፊትሽን ታጠቢ ስታለቅሽ እንዳላይ ከዚህ በኋላ ነገ እኔም ታሜን አወራዋለሁ። ችግር የለውም። ነገ እኔም ታሜን አወራዋለሁ። ጠበቃ እንፈልጋለን። አለቀ። ጠበቃ የሚፈታው ጉዳይ እኮ ነው። ቻው፣ ተረጋጊ። እሺ ታጠቢ ፊትሽን፣ እራት ብይ። ችግር የለውም። ባልሽ እኔ ስለሌለ ነው እንዲህ ሆዴ ባሰሽ። ፊትሽን ታጠቢ፣ ፊልም ክፈቺ፣ ፊልም እያየሽ እራትሽን ብይ። እሺ ቻው እናቴ፣ ባይ። አይዞሽ በቃ ልጁ ሰክሮ ነው። ይስከር ይስከር እና ብርቅ ነው መስከር። ይስከር እየሰከረን ያገኘችው የመጀመሪያው ጊዜ አይደለም። ሲሰከር በአማረው ሰዓት እየወጣ እየጠጣ ይስከር። ምንም አዲስ ነገር የለም። ስንት ችግር በምንሰማበት ምድር ላይ፣ ስንት ታሞ መታከሚያ ያጣ ሰው ባለበት ላይ፣ ስንት የሞት ፍርድ የተፈረደበት ሰው እስር ቤት ባለበት ላይ ለእንደዚህ በቃ እንደ ሕፃን ልጅ በትንሹም በትልቁም እየወጡ ማልቀስ ምን ጉድ ነው? ሆርሞን ነው። ሆርሞን ዛሬ ያርግዛ ነው እንጂ ሳታረግዝም እኮ አልቃሻ ናት። ሆርሞን ትያለሽ በየጊዜው። አሁን በቃ የምትፈልገው እሷ ምንድን ነው ፍላጎቷ? ኢትዮጵያ መሄድ እፈልጋለሁ ነው። ኢትዮጵያ መሄድ ትፈልጋለች። ስለዚህ ኢትዮጵያ እንድትሄድ ደግሞ ትራቨል ባን አለባት፣ ክስ አለባት። እሱን ክስ ለማስነሳት ጥሩ ጠበቃ ፈልገን ጠበቃ ማናገር ነው። በቃ ወደ መፍትሄው መሄድ ነው እንጂ እድሜ ልክ መነፋረቅ ምንድን ነው ጥቅሙ? እስቲ ንገሪ፣ ምን ጥቅም አለው? እሱ ደግሞ ከሚስቱ ጎን አይቀመጥም። ምንድን ነው ያው እሱም ቤት ይሰለቸዋል። በእርግጥ አይፈረድበትም። እሱም ላይ መፍረድ አንችልም። ሶሪ በጣም ነርቨስ ሆንኩኝ። የምር ቅድም ስለደነገጥኩ ነው። እጇን ቆርጠሽ ምናምን ሲሉ ከዛ ሳነሳው ስልኩን ደግሞ ስደውል ደግሞ እያለቀሰች ሲሆን በጣም ደነገጥኩኝ። ተበሳጨሁኝ በጣም እውነት። እኔ ረዋን ሁሌ በቃ እንደው መቼ ቆፍጠን እንደምትል መቼ ትንሽ ተስተካከለች ስል መልሳ አልቃሻ ትሆናለች። ያለ ችግር እኮ የሚፈጠር የለም። ሁላችንም በህይወታችን ችግር አለ። ግን ችግር በገጠመን ቁጥር ባልወጥቶ ባረፈደ ቁጥር እየመጣን ሚዲያ ላይ የምናለቅስ ከሆነ የሆነ ነገር በሆነ ቁጥር እየመጣን የምናለቅስ ከሆነ ህዝቡ ስንቱን ስትረስ ይሸከም። አንዳንዴ ሲምፕል ነገሮችን በራሳችን ለመፍታት መሞከር አለብን። ሙባረክ ተኛ አልተኛም ስልክ እየጎረጎረ መሰለኝ። ሙባረክ ተኛ ብለው ኮመንት እየሳቡ ነበር። እሺ ጋይስ አንዴ አቡዬ አይኔ ቆጥባለሁ። ገባሽ? ላይቭ ላይ ስቀመጥ በራሱ የሆነ ለምዶብኝ እንዲህ ነው የምቀመጠው።
ግን ሙባረክ አይንክ እኮ ግን ያንተ አይንክ ዙሪያ ጥቁር የሚሆነው በጣም ብዙ አመት ሶሻል ሚዲያ ስለተጠቀምክ ነው። አላውቅም እኔ ይመስለኛል ለመሰለ በጣም ብዙ አመት ሶሻል ሚዲያ ስክሪን ታይም በጣም ረጅም አመታት። አሁን አንተ ከቲክቶክ በፊት ምን ነበር የምትጠቀመው? ዩቱብ፣ ፌስቡክም አለ። ፌስቡክ ላይም ላይቭ ትጠቀም ነበር ነው? እንደዚህ ላይቭ ከኔ በላይ የሚጠቀም ሰው አለ ብዬ እዚህ እኮ እየተጠቀምኩ ሌላ ፌስቡክ ደግሞ። ኦኬ እኔም ድሮ ፌስቡክ ይጠቀም ነበር፣ ግን ላይቭ አልገባም። ፖስት ብቻ ነበር፣ ፎቶዎች እና ቪዲዮ ራሱ ፖስትም ነበር ድሮ። እንቅልፍ ነው ግን እንቅልፍ በጣም ካጠገብኩ ይጠቁራል። አይ እንቅልፍ መተኛት አለብህ። ምን አለበት እንደ ሀቡ 10 እህት ቢኖረን። እኔ ፍቅሮች እኔ እኮ እህታችሁ ነኝ ለሁላችሁ። መወለድ እኮ ቋንቋ ነው። ለሁላችሁም እኮ ለረዋ እንደምቆረቆረው እኮ ለሁላችሁም እቆረቆራለሁ። ለእሷ ግን ትንሽ በቃ ድኖ ልቤ ልጄ ትመስለኛለች። እንትኑን ሙሉልኝ፣ ቤቢ ላይን ሙሉልኝ ውዶቼ። ቤቢ ላይን 2 ቤቢ ላይን የሚሰጠኝ ሰው ዴሊ ፋሽን በደንብ ሳላመሰግናት የኔ ፍቅር ሄደች። የኔ ውድ እህት ትናንት ዩኒቨርስ አውርዳልኝ ለቀጠሮ ጌሚ፣ ዛሬ እንደገና አንበሳ። የኔ እናት ትባረክ፣ እድሜ ይስጥሽ። ኧረ ሙሉልኝ ቱ ቤቢ ላይን እንደቱ ጄት በቃ አናሰግራችሁ ቶሎ በሉ። ቺዝማ ወይኔ እኔ ሳምንት ተመለሰችልኝ። ይኸው ሙባረክ በቃ ችግር የለም ይሞሉልኛል እነሱ። ደሞ ውዶች አያሳፍሩ ፍቅሮቼ። 2 ቤቢ ላይን የመስጠት አቅም ያለው ሰው ካለ ፕሊስ 2 ቤቢ ላይን። ጀሚላ እየጻፈች ነው። ሙባረክ ጀሚላ ጀሚላ ድምፅ አስቀምጬልሃለሁ ብላ ጽፋልኛለች። አይቻለሁ ካላት ማለት ነው። ስለዚህ